በጣም ቆጮ አልቀረ ክትፎ አልቀረ ክትፎ አልበላው ገና አታካብድ ምንም ነገር አልበላም በእውነት ያው ስንመጣ እንግዲህ ሰላም ምርጦቼ እንደምን አላችሁ እንደምን ከረማችሁ ለሰላም ሁሉ ተማም ሁሉ ቅምጥል ነው እኔ ጋር ሁሉ ፒስ ነው ተመልሼ መጥቻለሁ ዛሬም ትናንት ወዲያ በሰራኋቸው ቪዲዮዎች ብዙዎቻችሁ ስትሰድቡ ነበር ምስትሉ ነበር ሁላችሁንም ይቅርታላችሁ ፈልጋለሁ እህቴም ሀያትም ይቅርታ ጠይቃለች ተሳስቼ ነበር ብላ ሁሉንም ህዝብ ይቅርታ ጠይቃለች እኔ በሰዓቱ አላቅም ነበር እኔንም ይቅርታ ጠይቃኛለች ሁላችሁንም ይቅርታ ጠይቃችኋለሁ እኔም በሚዲያ መውጣት የሌለበት ነገር ነበር የወጣው ለዛ ነበር ለማንኛውም ሙሳዮቼ ዛሬም ባበደ ቪዲዮ ተመልሼ መጥቻላችኋለሁ እንደተለመደው ሪአክሽን እናደርጋለን ዘና ፈታ እንደምትሉ ምንም ጥርጥር የለውም ለቻናሉ አዲስ ኖት ሰብስክራይብ አርጊ ሌላ ታሪክ ሳንገባ ምርጦች ይሄን ቪዲዮ እስከ መጨረሻው ሳታው ኮሜንት ባሰጡ ደስ ይለኛል እስከ መጨረሻው አይታችሁ ኮሜንት ብትሰጡ ደስ ይለኛል ለማንኛውም ላይክ ያደርጋችሁ ወደ ቪዲዮ እሷም እድሜ እየሄደ ነው እኔም ሴት ልጅ ነኝ እድሜ ይሄዳል ሴቶች ሲቆጡ እስከ ድረስ ነው እንደዚህ ምን ኖር እኔ መውለድ ፈልጋለሁ አርግጃለሁ በቃ ታይ እንጂ ኧረ እባክሽ ይኸውልሽ በልህዋፍ በሚቆረጥ ዛፍ ላይ ቤቷን አሰራ ማልውነታቸው ነው ይኸውልሽ መጀመሪያ የኛ ሰላም ወጥቶ መግባት ይረጋጋል ለወለዳት መጀመሪያ መንግስቱን እንወቀው አዎ የወለዱት ልጅ ወጥቶ ከገባ ጧትህን አስገባለሁ ሻማህን አበራለሁ እያሉ ግማሽ በዱዓ ልጆቻቸው ወጥተው እንዲገቡ ጦለት እያደረጉ አንቺ እኔ ልጅ ለውለት 10 ጊዜ አስፈራሩ አርግጃለሁ አይ ካሉ ደግሞ ወይ አርፎ ይቀመጡ ካልሆነ ደግሞ ያስቆርጡ አለ ያስቆርጡ አንቺ በማይመጣም ያስቆርጡ ወይ አርፎ ይቀመጡ ነው እንዴ እናያለን መጨረሻውን አብረን እናያለን አረገዝኩ እናያለን በነገራችን ላይ ትዳር እኮ እንደምታስበው አይደለም ሲገቡ እንደዚህ ነው አሉ ተጨቁ እናቴ እኔ ባልንጀሮችም ተወልደዋል እሷ ለአንድ ልጅ እንደዚህ ይሆናሉ ያስቆርጡታል ተመቸችኝ እውነት ገራሚ ነች Yes, ጌታ ገጭ ፈራድ ሆነ ነገር ጠላለ ሐረካት ነው ወይ አብጀት ጠላው ሁለት ሰካራም ነገር ከቀብር ላይ ወጣ ጫቅ መሆን አለበት በጣም ፈታኝ ያለው ልጆች ናቸው የኛው ቤት ደግሞ ለየት ያለ እውነት በጣም የሚገርሙ ናቸው ግን የት ሀገር ጭፈራ ነው ይሄ በነገራችን ላይ አቻቁብኝና አልገባኝም አሉብንኳ ለማንኛውም ሊቶፊቅና ለምለም ተገናኝተዋል እንግዲህ የሚዲያ ጥቅም ብዙ ነው እስኪ እናያችሁ እመኛለሁ እመጣለሁ አልኩት ስራ እንዴት አርጌ እንደጨረስኩኝ ራሱ አላቀም ብታዩ እና 12 ሰዓት አካባቢ ቢገርማችሁ አውላኛለች መጣው ላይ ማሻአላህ እንዴት ነው አማረባቸው መናታቸው በዚህ ጾም ማታ 12 ሰዓት ነው ሌላ ሀገር ናት መሰለኝ ሌላ ሀገር ነበርኩኝ ሁለት ሀገር ሄጄ እኮ ነው አላወኩም እኔ ዋው ለሚዬ የኔ ምስኪን የኔ ጫዋ ራሱ እኔ እግዚአብሔር ወንድሞቼ እንደዚህ ቆንጥጦኝ እያልኩኝ ነው ያሳመንኩት ራሴ አለው እሱ ነው ወይስ እሱ አይደለም እና አሁንም ራሱ ማመን አቅቶኝ ነው ያለው እመኝና እና በጣም ደስ ብሎኛል ስለመጣ እንኳን አይ አቀባበል እኔም ደስ ብሎኛል ስላየኋችሁ ማሽቃበጥ ላለ ይደም አይ አታካብድ ምንም ነገር አልበላም በእውነት ያው ስንመጣ እንግዲህ ለፋሲካ ቤቱ ሰርጸድቷል ግን በቃ አብረን የሶፋ ጨርቅ አለባበስን ምናምን ስራ ምን ግድ ከመጣ ይስራ እና ማርቆሴ ቡና ፈላ እኔ ደግሞ እንቁላል ሰራውኝ እርጎ ቤት ውስጥ አለን ምናምን ያለው ነገር በቃ ቀማመስን
ጀግናይ ነገ ግን ለሱ የሚሆን ልዩ የጉራጌን ባህል ይዘትን የያዘ ድንገተኛ እንግዳ ስለሆነ ነገ ግን በስርዓቱ አቀባበል አደርጋለሁ። አንድ ፍየል ይጣል ፍየል አላደር 1 ኪሎ ስጋ ክትፎ ነው የምከትፈው። ፍየል ነው የሚታረደው። ስጋ ራሱ ፍየል ነው ፍየል ካለ 1000 ብር ገብቷል። ለሚ ግን ገንዘብ ላይ ወይኔ አመለካከቷ ትመቸኛለች። ፍየል 4000 ገብቷል አለኝ። አይ ፍየል ካልሆነኛ እስኪ ፍየል ነው መታረድ ያለበት አይደለም። እኔ ያሰብኩት 1 ኪሎ ስጋ ቀዩን ገዝቼ ክትፎ ከትፍለት ይበቃዋል። 1 ኪሎ ይሰራልኛል እንዴ? ያው ልጅ በላ ነው ሰዋታው ቂፋጡ ለቶፊቅና አላየችው መሰለኝ ከአቡ አሚራ ጋር ያንን አበላል ጅዳ እያለ ማለት ነው። ወይኔ ለሚ ተሳስተሻል። አንድ ፍየል ራሱ አይበቃውም። እንግዲህ ለማንኛውም ምርጦች ቶፊቅና የትንቢት ተገናኝተዋል። በጣም ደስ ይላሉ። የሚዲያ ጥቅም ብዙ ነው። ብዙ ሰው ጋር ያስተዋውቃችኋል፣ ብዙ ጋር ያግባባችኋል። ከምንም በላይ በጣም ደስ ይላል። በዛ ላይ በተለይ ዩቲዩብ ደግሞ ጥቅሙ ብዙ ነው። በዛ ብር ይከፍላል፣ ሰዎች ጋር በጣም ያግባባችኋል። እኔ አሁን በተለይ እኔ ራሴው በጣም ብዙ ማግኘት የምፈልጋቸው ጓደኞች አሉ በዩቲዩብ አውቂያቸው ከምንም በላይ ለኔ የሚያስቡልኝ ለኔ የሚጨነቁልኝና ሚዲያ በጣም ትልቅ ብዙ ጥቅም አለው። በነገራችን ላይ ከትናንት ቪዲዮ ለብር ብለህ ምናምን ስትሉኝ የነበረው እኔ እስከዛሬ ዩቲዩብ ምንም አልከፈለኝም። እንዲከፍለኝ ዱአ አድርጉልኝ ወይም ሸር እያደረጋችሁ ተባበሩኝ። ዩቲዩብ እስካሁን ያልከፈለኝም ከአመት በላይ ሆኖኛል። ዩቲዩብ ግን ሊከፍለኝ አልቻለም ማለት ነው። እና የትንቢና ለምለም በመገናኘት የትንቢና ቶፊቅ መገናኘታቸው በጣም ደስ ብሎኛል። ደስ ያላችሁ ላይክ እያደረጋችሁ ማለት ነው። ሁለታቸው ምርጥ ልጆች ናቸው። ዩቲዩብ ቻናላቸው ዘረኝነት የለም፣ ሃይማኖት ተኮር የለም። በራሳቸው ምድፈታ የሚሉ ዘና የሚያደርጉ ናቸው። ከምንም በላይ በጣም ደስ ይላሉ መገናኘታቸው። ኢንሻአላህ እኛም እንግዲህ ወደፊት እየተገናኘን እንበዛለን ዩቲዩበሮች እንዳታስቡ ማለት ነው። ለማንኛውም ወደ ቀጣይ ትላለ እውነት እንደዚህ ቲክቶክ ላይ ምናምን በጣም ዘና ከሚያደርጉ ቪዲዮዎች ውስጥ እንደዚህ አይነት የሚሰሩ ሰዎች በጣም ያስቁኛል። በነገራችን ላይ ሴት ብቻ አይደለም እኮ ወንድም አለላችሁ ይዤላችሁ መጥቻለሁ። ለምና አንድ ጾታ ብቻማ አናጠቅ እያያችሁት ነው። እኛማ ፎቶ እናነሳዋለን አይመስላችሁም? ተዘጋጅ። እውነት ምርጥ ፎቶ ወጣለት። ታዩ እውነት በጣም ደስ ይላሉ። በራሳቸው ሙድ ምናምን ፈታ የሚሉት ግን በጣም ያስቁኛል። በነገራችን ላይ ልብስ ብቻ ምናምን ኮሜንቶች በተለይ በጣም ነው የሚያስቁትና ይመቻችሁ ብያለሁ። ይሄን ሳቅ የናፈቀውን ህዝብ እንደዚህ እያደረጉ ያስቁታል። በነገራችን ላይ ሳያስቡት ምናምን የሚሆን ነገር መሰለኝ። ምርጦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። ዘና ፈታ እንዳላችሁባቸው ምንም ጥርጥር የለውም። ቪዲዮ ላይክ ያደረጋችሁ በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ እንደ ውሃ ብዝት ይበል። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ኢትዮጵያ ለዘላለም ትኑር።